የወደፊት ሕይወትህን የሚቀይር ከአዛውንት ሰው የተገኙ 10 የሕይወት ትምህርቶች። ጊዜ ትልቁ ሀብትህ ነው። ሁልጊዜ ተጨማሪ ገንዘብ ማግኘት ትችላለህ፣ ነገር ግን ትላንት ሌላ ገንዘብ ማግኘት አትችልም። ጊዜህን በእውነት አስፈላጊ በሆነው ነገር ላይ አሳልፍ። ተግሠጽ ተነሳሽነት ወደማይችልበት ቦታ ይወስድሃል። ተነሳሽነት ይመጣል እና ይሄዳል። ሕይወት ሲከብድ ተግሠጽ ይቆያል። ውድቀት ጠላትህ አይደለም፣ ማቆም ነው። እያንዳንዱ ጠባሳ ትምህርት አለው። የተሳካላቸው ሰዎች ብዙውን ጊዜ ለማቆም ፈቃደኛ ያልሆኑ ናቸው። ጓደኞችህን በጥበብ ምረጥ። በዙሪያህ ያሉ ሰዎች ልማዶችህን፣ አስተሳሰብህን እና በመጨረሻም የወደፊት ሕይወትህን ይቀርጻሉ። ሰላምህን ጠብቅ። እያንዳንዱ ክርክር ትኩረትህን ሊሰጥ አይገባም። አንዳንድ ጊዜ ዝምታ በጣም ጠንካራው መልስ ነው። ጤና የስኬት መሠረት ነው። ጤናማ አካልና የተረጋጋ አእምሮ ከሌለ ታላላቅ ስኬቶች እንኳን ትርጉማቸውን ያጣሉ። ብቸኝነትን ተማር። ብቸኝነት ማንነትህን ያስተምራል። ብቸኝነት ጥንካሬን፣ በራስ መተማመንን እና ጥበብን ይገነባል። ሁሉም ሰው አክብረው፣ ግን ቀስ ብለው ተማመኑ። ደግነት ምንም ዋጋ የለውም፣ ነገር ግን እምነት የሚገኘው በቃላት ሳይሆን በተግባር ነው። መማርን በፍጹም አታቋርጡ። ሁሉንም ነገር እንደምታውቁ የምታስቡበት ቀን ማደግ የምታቆሙበት ቀን ነው። በማስታወስ የምትኮሩበት ሕይወት ይኑሩ። በመጨረሻም ሰዎች ምን ያህል እንደያዙት አያስታውሱም፣ ሌሎችን እንዴት እንደያዙ እና የተውከውን ውርስ ያስታውሳሉ። የመዝጊያ ሐሳብ። ወጣት ሳለሁ ስኬትን እከታተል ነበር። ስናረጅ ትልቁ ስኬት በመስታወት ውስጥ የማከብረው ሰው መሆኑን ተገነዘብኩ። ጥበብ ዛሬ ምን እንደሚያስተምርህ ለማወቅ እርጅናን አትጠብቅ።